እንደ እግዚአብሔር ቃል መሰረት ክርስቲያናዊ ስነ ምግባር ምን ማለት እንደሆነ ታውቃላችሁ? የጌታ ጸጋና ሰላም ይብዛላችሁ። ፓስተር አሰግድ ወልደ አማኑኤል እባላለሁ። ባለትዳር ስሆን በትምህርት ደረጃ የመጀመሪያ ዲግሪ በስነ መለኮት ተመርቄያለሁ። በክርስቲያን ሊደርሺፕ በማስተርስ ዲግሪ ተመርቄያለሁ። እንዲሁም በዲቪኒቲ ኢን ቸርች መልቲፕሊኬሽን በማስተርስ ዲግሪ ጨርሻለሁ። ደግሞም በፒኤችዲ በኦርጋናይዜሽናል ሊደርሺፕ እየተማርኩ እገኛለሁ። ጤናማ እና የክርስቶስ አካል በሆነች ቤተክርስቲያን አገለግላለሁ። እንዲሁም እንደነዚህ የተለያዩ መጽሐፍ ቅዱስ ኮሌጅ አስተምራለሁ። ይህ ክርስቲያናዊ ስነ ምግባር የተሰኘው ኮርስ በኢትዮጵያ አንጋፋ በሆነው በሆሊስቲክ መጽሐፍ ቅዱስ ኮሌጅ የሚሰጥ ሲሆን በዋነኛነት ለማን እንደተዘጋጀ ለማሳወቅ እወዳለሁ። አንደኛ ክርስቲያናዊ ስነ ምግባርን መረዳት ለሚፈልግ፣ ሁለተኛ ይህንን መረዳት በየትኛውም ስፍራ ተግባራዊ ማድረግ ለሚፈልግ፣ በሶስተኛ ሌሎች ተተኪዎችን ማሰልጠንና የክርስቲያናዊ ስነ ምግባር የታነጹ አማኞች ማፍራት እንድትችሉ ለምትፈልጉ ተዘጋጅቷል። ይህንን ክርስቲያናዊ ስነ ምግባር የተሰኘውን ኮርስ ለመማር ትፈልጋላችሁ? በስልክ መስመር በ0919741700 በመደወል መዝገብ እና መማር ትችላላችሁ። አሊያም በድረገጽ www.holisticbiblecollege.com በማለት ታገኙናላችሁ። ሆሊስቲክ መጽሐፍ ቅዱስ ኮሌጅ፣ የመጽሐፍ ቅዱስ ትምህርት ለሁሉ።